የዲደብሊው ዜና በመጀመሪያም ርዕሶቹን እንሆ። ደቡብ ኢትዮጵያ ጋሞ ዞን ውስጥ በደረሰ የመሬት መደርመስና የጎርፍ አደጋ በትንሹ 64 ሰዎች ሞቱ። ሌሎች በርካታ ሰዎች የደረሱበት አልታወቀም። አደጋው የደረሰው በአካባቢው ለተከታታይ ሰዓት ከባድ ዝናብ ከጣለ በኋላ ነው። ሱዳን ውስጥ ለቀስተኞችን አሳፍራ ትጓዝ የነበረች አነስተኛ የጭነት መኪና ወይም ፒክአፕ በሰው አልባ አውሮፕላን ድሮን ተመታ 40 ሰዎች ተገደሉ። ሌላ ስፍራ በደረሰ የሰው አልባ አውሮፕላን ጥቃት ደግሞ 17 ሰዎች ተገድለዋል። አብዛኞቹ ሴት ተማሪዎች ነበሩ። እስራኤል እና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና የኢራን አጸፋ የዓለምን ምጣኔ ሀብት እያውገረገረው ነው። ጦርነቱ እንዲቆም የተለያዩ መንግስታትና የሃይማኖት መሪዎች የሚያደርጉት ጥሪና ጸሎትም እንደቀጠለ ነው። ጦርነቱም አላባራም። ዜናው በዝርዝር በደቡብ ኢትዮጵያ ክልል ጋሞ ዞን ቦንኬ፣ ባባ እና ጋጮ ወረዳዎች የሚገኙ የተለያዩ ቀበሌዎችን ትናንት ባጥለቀለቀው ጎርፍና በመሬት መደርመስ አደጋ በትንሹ 64 ሰዎች ሞቱ። የአካባቢው ባለሥልጣናትና ነዋሪዎች እንዳሉት አደጋው የደረሰው ለተከታታይ ሰዓታት ከባድ ዝናብ ከጣለ በኋላ ነው። የፈረንሳው ዜና አገልግሎት አዣንስ ፍራንስ ፕሬስ የክልሉን ፖሊስ ጠቅሶ እንደዘገበው መሞታቸው ከተረጋገጠው በተጨማሪ በርካታ ሰዎች ያሉበት አልታወቀም። በዚህ ምክንያት የሟቾች ቁጥር ይጨምራል ተብሎ ይገመታል። አደጋው በሺህ የሚቆጠሩ ሰዎችን ከቤት ንብረታቸው አፈናቅሏቸዋል። ሱዳን ደቡባዊ ኮርዶፋን ግዛት ውስጥ ለቀስተኞችን አሳፍሮ ይጓዝ የነበረ አነስተኛ የጭነት መኪና ወይም ፒክአፕ በሰው አልባ አውሮፕላን ድሮን ተመቶ 40 ሰዎች ተገደሉ። የሕክምና ባለሙያዎች እንዳሉት ሟቾቹ አቡ ዘባይዳ ከተባለው ከተማ አልፉላ ወደ ተባለው ሌላ ከተማ ለቀብር ይጓዙ የነበሩ የቅርብ ቤተሰብና ዘመዳሞች ናቸው። ጥቃቱን ያደረሰው ወገን በውል አልታወቀም። የሱዳን ፈጥኖ ድራሽ ጦር RSF ግን በአካባቢው የሚገኙ የመንግሥት የሚላቸውን ተቋማትን በተደጋጋሚ በሰው አልባ አውሮፕላን ይደበድባል። ዘግይቶ በደረሰን ዜና መሰረት የሱዳን ፈጥኖ ድራሽ ጦር በነጭ አባይ ግዛት ሹክሪ በተባለ ከተማ ላይ ያዘመተው ፈንጂ የተጫነ ሰው አልባ አውሮፕላን 17 ሰዎችን ገድሏል። አብዛኞቹም ሴት ተማሪዎች ናቸው። ይህ ዶቼ ቬለ ነው። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና የኢራን አጸፋ የዓለምን ምጣኔ ሀብት እያውከረከረው ነው። ጦርነቱን ያልጀመሩት ቢያንስ በይፋ ያልፈቀዱና የማይሳተፉበት የአረብ ሀገራት የሆቴል፣ የአየር መንገድ፣ የመርከብ፣ የሸቀጦችና ከሁሉም በላይ የነዳጅ ንግዳቸው በአብዛኛው በመቋረጡ ከፍተኛ ኪሳራ ደርሶባቸዋል። ከኢራን ቀጥሎ በእስራኤል ጦር ክፉኛ የምትደበደበው ሊባኖስ እስካሁን ድረስ 500 ያክል ነዋሪዎቿ ተገለውባታል። በርካታ ተቋማት በመመታታቸውም ምጣኔ ሀብቷ አለቅጥ እየላሸቀ ነው። ከሶሪያ እስከ ኦማን በሚገኙ 9 ሀገራት ውስጥ የተገደሉት ሰዎች ቁጥርም ከ50 በልጧል። ተንታኞች እንደሚሉት በነዳጅ ዘይት የበለጸጉት እንደ ሳዑዲ አረቢያ፣ ኩዌት፣ የተባበሩት አረብ ኤሚሬቶችና ቃጣርን የመሳሰሉ ሀገራት ባለፉት 12 ቀናት ውስጥ የደረሰባቸው ምጣኔ ሀብታዊ ኪሳራና ወታደራዊ ወጪ ከ15 እስከ 20 ቢሊዮን ዶላር ይገመታል። የነዳጅ ዘይት አቅርቦት መቀነስና የዋጋ ንረት የባንግላዴሽ፣ የህንድ፣ የፓኪስታን፣ የሁለቱም ኮሪያዎችና የበርካታ የእስያ ሀገራትን ምጣኔ ሀብታዊ እንቅስቃሴን ክፉኛ እያወከው ነው። የህንድ መንግሥት ገበያውን ለማረጋጋት የሀገር ውስጥ የፈሳሽ ጋዝ ኤልፒጂ ምርት በ25 በመቶ እንዲጨምር አዟል። ከእስያ ጃፓን፣ ከአውሮጳ ጀርመን ለክፉ ቀን ያስቀመጡትን ነዳጅ ዘይት በከፊል እንዲወጣ ወስነዋል። የዩናይትድ ስቴትስ ባለሥልጣናት የነዳጅ ዘይት ዋጋን ለመቆጣጠር እስካሁን ሁነኛ እርምጃ አልወሰዱም። የዓለም የኃይል ድርጅት IEA በእንግሊዝኛ ምህጻሩ ዛሬ እንዳስታወቀው የነዳጅ ገበያውን ለማረጋጋት አባል መንግስታት ለክፉ ቀን ካስቀመጡት ነዳጅ 400 ሚሊዮን በርሜል እንዲያወጡ ጠይቋል።
እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና የኢራን አጸፋን ለማስቆም የሚደረገው ጥረት ግፊትና ጸሎትም እየተጠናከረ ነው። ሮይተርስ ዜና አገልግሎት ስማቸውን የደበቀላቸው አንድ የእስራኤል ከፍተኛ ባለሥልጣንን ጠቅሶ እንደዘገበው የዋሽንግተንና የቴል አቪቭ መሪዎች በከፈቱት ጦርነት የኢራን አያቱላሆችን ስርዓት ማስወገድ አይቻልም ብለዋል። የሩሲያ ፕሬዚደንት ቭላዲሚር ፑቲን ተኩስ ስለሚቆምበት ስልት ትናንት ከዩናይትድ ስቴትሱ ፕሬዚደንት ከዶናልድ ትራምፕ ጋር፣ ዛሬ ደግሞ ከተባበሩት አረብ ኤሚሬቶች ፕሬዚደንት ከሼህ መሐመድ ቢን ዛይድ አልናህያን ጋር በስልክ ተነጋግረዋል። ዝርዝሩ ግን በይፋ አልተነገረም። የቱርክ ፕሬዚደንት ሬሰፕ ጠይብ ኤርዶሃን በበኩላቸው ተፋላሚዎች ወደ ድርድር ጠረጴዛ እንዲመለሱ ዛሬ ጠይቀዋል። ይህ ጦርነት ከዚህ በላይ ብሶ አካባቢውን በሙሉ ከማጋየቱ በፊት መቆም አለበት። ዲፕሎማሲ እድል ከተሰጠው ሰላም ማውረድ ይቻላል። ወደ ድርድር ጠረጴዛ እንዲመለሱና ዲፕሎማሲ እንዲያንሰራራ የምናደርገው ጥረት በትዕግስት እንቀጥላለን። ፕሬዚደንት ኤርዶሃን ጦርነቱ የተጫረው ችግሮችን በድርድርና በዲፕሎማሲ ለመፍታት እየተቻለ ነበር ብለዋል። የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫደፉል የፋርስ ባሕረ ሰላጤ ሀገራትን እየጎበኙ ነው። ሳውዲ አረቢያን ጎብኝተው ዛሬ ከሰዓት በፊት አቡዳቢ የገቡት የጀርመኑ ትልቅ ዲፕሎማት ጉብኝታቸው ግን ዴፒአ እንደዘገበው ለአረቦቹ ሀገራት ድጋፍ ለማሳየት ነው። የሮማ ካቶሊካዊት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ደቡባዊ ሊባኖስ ውስጥ አንድ የማሮናይት ክርስቲያን መንፈሳዊ አባት መገደላቸውን አስመልክተው ባስተላለፉት መልእክት ሰላም እንዲወርድ ምዕመናን እንዲጸልዩ ተማጽነዋል። Continuiamo a pregare per la pace. ኢራን ውስጥና በመላው መካከለኛ ምስራቅ ሰላም እንዲወርድ መጸለያችን እንቀጥላለን። በተለይ የዋህ ሕፃናትን ጨምሮ የጦርነቱ ሰለባ ለሆኑት ሰላማዊ ሰዎች እንጸልያለን። ጸሎታችን እንደሚሰቃዩት ሁሉ ለወደፊቱ መጽናኛና የበጎ ተስፋ ፍሬ ይሆናቸው ዘንድ። Per il futuro. እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱትን ጦርነት የምትቃወመው ስጳኝ እስራኤል የሚገኝ አምባሳደሯን በቋሚነት ወደ ሀገሯ መልሳለች። ጀርመን ቴህራንና ኢራቅ ውስጥ የሚገኙ ኤምባሲዎቿን ለጊዜው ወደ ሌላ ስፍራ አዛውራለች። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና የኢራን አጸፋ ግን ዛሬም እንደ መሰንበቻው እንደቀጠለ ነው። የእስራኤልና የዩናይትድ ስቴትስ የጦር ጀቶችና ሚሳይሎች የኢራን ርዕሰ ከተማ ቴህራንን ጨምሮ የተለያዩ ከተሞችንና ተቋማትን ደብድበዋል። በዛሬው ጥቃት የደረሰው ጉዳት መጠን እስካሁን አልታወቀም። የኢራን ባለሥልጣናት እንዳስታወቁት የሁለቱ ሀገራት ጦር ኃይላት እስከ ትናንት ድረስ በኢራን ላይ ባደረሱት ድብደባ 10,000 ሰላማዊ ተቋማትን አውድመዋል። ከ1300 በላይ ሰላማዊ ሰዎች ተገድለዋል። ኢራን የዩናይትድ ስቴትስ ጦር የሰፈረባቸው የፋርስ ባሕረ ሰላጤ አካባቢ ከተሞችንና የእስራኤልን ከተሞች በሚሳኤል መደብደቧን እንደቀጠለች ነው። የኢራን ጦር ዛሬ የሆርሙዝ ሰርጥን ለማቋረጥ የሞከሩ 3 የንግድ መርከቦችን መትቷል። ከሦስቱ አንዱ ጋይቷል። የዱባይ ዓለም አቀፍ አውሮፕላን ማረፊያም በኢራን ሚሳኤል ተመቷል። የኢራን ጦር የእስራኤል የዩናይትድ ስቴትስና ከሁለቱ ጠላቶቹ ጋር ግንኙነት አላቸው የሚላቸውን ሀገራት መርከቦች፣ ባንኮችና ሌሎች የኢኮኖሚ ተቋማትን እንደሚመታም እየዛተ ነው። ይህ በእንዲህ እንዳለ 6 የኢራን የሴቶች እግር ኳስ ቡድን ተጫዋቾች አውስትሬሊያ ውስጥ መቅረታቸውን አስታውቀዋል። የኢራን ብሔራዊ የእግር ኳስ ቡድን በመጪው በጋ ዩናይትድ ስቴትስ፣ ካናዳና ሜክሲኮ ውስጥ በሚደረገው የዓለም እግር ኳስ የዋንጫ ውድድር እንደማይካፈል አስታውቋል። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ደቡብ ኢትዮጵያ ጋሞ ዞን ውስጥ በደረሰ የመሬት መደርመስና የጎርፍ አደጋ በትንሹ 64 ሰዎች ሞቱ። ሌሎች በርካታ ሰዎች የደረሱበት አልታወቀም። አደጋው የደረሰው በአካባቢው ለተከታታይ ሰዓታት ከባድ ዝናብ ከጣለ በኋላ ነው። ሱዳን ውስጥ ለቀስተኞችን አሳፍራ ትጓዝ የነበረች አነስተኛ የጭነት መኪና ወይም ፒክአፕ
በሰው አልባ አውሮፕላን ድሮን ተመታ፣ 40 ሰዎች ተገደሉ። ሌላ ቦታ በደረሰ የድሮን ጥቃት 17 ሰዎች ተገድለዋል። በአብዛኞቹ ሴት ተማሪዎች ናቸው። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና የኢራን አጸፋ የዓለምን ምጣኔ ሀብት እያውገረገረው ነው። ጦርነቱ እንዲቆም የተለያዩ መንግስታትና የሃይማኖት መሪዎች የሚያደርጉት ጥረትና ጸሎት እንደቀጠለ ነው። ጦርነቱም አላባራም። የዜናው መልእክት የእስካሁኑ ነበር።